አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች ዛሬ በሚገርም እስላማዊ ታሪክ መተናል። ቪዲዮውን ሳንጀምር ላይክ፣ ሼር ማድረግ እንዳረሱ፣ እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ የምትል በተናውን ይጫኑ። ቀጥታ ወደ ቪዲዮ። ነቢዩላህ ሱለይማን አንድ ቀን ባህር ዳርቻ እየተቀመጡ እያለ አንዲት ትንሽዬ ጉንዳን በአፏ ትንሽ የስንዴ ፍሬ ይዛ ባህሩ አጠገብ ቆመች። ከዚያም አንድ ኤሊ ከባህሩ ውስጥ ወጣችና አፏን ከፈተች። በዚያም ጊዜ ጉንዳኗ ወደ ኤሊ አፍ ገባች። ከዛም ኤሊዋ ወደ ውሃው ውስጥ ተመልሳ ሰመጠች። ይሄን ያዩት ነቢዩላህ ሱለይማን ባዩት ነገር በጣም ተገረሙ። በሐሳብም በጣም ሄዱ። ከዚያ ትንሽ ቆይቶ ኤሊዋ ከባህሩ ወጣችና አፏን ከፈተች። ከዚያም ጉንዳኗ ከኤሊዋ አፍ ውስጥ ወጣች። በዚህ ጊዜ የስንዴ ፍሬው የለም ነበር። ነቢዩላህ ሱለይማን ምንድን ነው በማለት ጉንዳኗን ጠየቃት። እሷም እንዲህ በማለት መለሰች፣ የአላህ ነቢይ ሆይ በዚህ ትልቅ ባህር ውስጥ አንድ ጎድጓዳ ድንጋይ አለ። በዛ ጎድጓዳ ድንጋይ ውስጥ አይነ ስውር የሆነች አላህ እዚህ ውስጥ የፈጠራት አንዲት ትል አለች አለች። አላህ እኔን ርዝቋን ወደ እርሷ እንዳደርስላት አዞኛል። እንዲሁም እቺን ኤሊ ደግሞ እኔን በአፏ ይዛ ወደ ድንጋዩ እንድታደርሰኝ አዟታል በማለት መለሰች። ነቢ ሱለይማንን ትልዋ አላህን ስታወድስ ሰምተሽ ታውቂያለሽን በማለት ጉንዳኗን ጠየቋት። ጉንዳኗም አዎ፣ እኔ በዚህ ድንጋይ ውስጥ በዚህ የውሃ ጨለማ ስር ያረሳኸኝ አላህ ሆይ ከባሮች አማኞችን አትርሳ፣ አንተ በጣም ሩህሩህና አዛኝ ነህ ትላለች በማለት ጉንዳኗ መልስ ሰጠች። መቼም ቢሆን ርዝቅህ ከአላህ ነው፣ ከሰው ምንም ነገር አትከጅል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።